ጠቅላይ ሚኒስትሩ እንዳይመረጥ እኔ ብቻዬን እኔ ቅርበታችንን ያክልም አይደለም ብዙ ነገር ተሟገቱ መመረጥ የለበትም ብለን የቲፒኤልኤፍ ሰዎች ተሟሟትን ከሌሎች ድርጅቶችም አንድ ሁለት ሰዎች ነበሩ ተሟሟትን ተመረጠ ከተመረጠ በኋላ you have to come to terms with the fact that some modest vivendi አብረህ የምትኖርበት መንገድ መፈለግ አለበት ብዙ ነበሩ ሽማግሌዎችን ላኩ ነበር ሶኛ እንደ ሊደርሺፕ ኖ አዲስ አበባ ያለውን ቦታ የማስመለስ ነው ኦብሴሽን የገባው ድርድራችን መሆን ነበረበት ትግራይ እኛ ያስተዳደርን ነው በፌደራል ስልጣን የሚያከለን እንታግለን አልቻልንም ስለዚህ በሰላም የምንኖርበት ሁኔታ እንፍጠር ብለ ነው ድርድር የምትገባው ኖ እኛ ከሌለንበት ያም መውጣት አለበት የሚል ድርቅና ተጀመረ አሁን የቲፒኤልኤፍ ፕላስ ትግራይን ማስተዳደር አዲስ አበባን ከመያዝ ለይቶ ማሰብ አይፈልግም ምክንያቱም ትግራይ ላይ የሰራው ስራ የለም ኦርፋን ነው ቲፒኤልኤፍ እውነቱን ካየ አዲስ አበባ ላይ ኢንፍሉዌንስ አጣው ባለ ሰዓት ኦሬዲ የተንሳፈፈ ነው መንሳፈፋችን ያልተቀበልነው ያኔ ትንሽ አስበን በሚቀጥለው የኢህአዴግ ምርጫ ላይ እኮ ሙሉ ድምጽ ለጠቅላይ ሚኒስትሩ ሰጠን ግን እንደዛም ሆኖ አየህ አርቲፊሻልም ስለነበረ ብሔር ብሔረሰብ ወኪሎች ሁሉም ተቃውመዋል አገር እየተነሳ ነው ሳምንት አይወስድብንም ማለት ጀመሩ እንደዚህ ትንታኔ በጣም ንግራም ይገባኝ እኔ አሁን ሲምፕል ነገር የኮሌክቲቭ ሚዲዮክሪቲ ውስጥ ስትገባ የሚፈጠረው ችግር ካልሆነ በስተቀር ጽሁፎችን ብታይ ዲያሪዎችን ብታይ አካሄዳቸው ሁሉ ስህተት እንደሆነ አውቃለሁ ግን እዛ ሚዲዮክሪቲ ውስጥ ከገባው በኋላ የራሱ ዳይናሚክ አለው የራሱ ሞመንተም አለው እና ምን ይሆናል ኢንተረስቲንግ ነው የፌደራሊስት ኃይሎች የሚባል አሁን የአባላቶቹ የፌደራሊስት ኃይሎች ብለን የጠራናቸው we know for a fact ፌደራሊዝምን የሚቃወሙ ናቸው አየልጅ አሚሶግ የቅንጅት ሰብሳቢ ነው ቅንጅት ፕላትፎርሙ ሀገሪቱን ብሔር ብሔረሰብ ብለው ሊገነጣጥሏት ነው የሚል ነው how is that possible እኔ አቶ አየለ ፍላጎቱን አከብርለታለሁ ግን አይ ትንሽ እኮ የረባ ነገር እየሰጣችሁን አይደለም ብሎ ጠይቆኝ ያውቃል የረባ ነገር I wasn't አንድ ትንሽ አንድ አነስ ያለ ብሔር ፍትሃዊ ነው ትንሽም ትልቅም ሆነ ችግር የለውም ድርጅት ለዶክተር ደብረጽዮን ከማቅረባችን በፊት በጽፈት ቤት በኩል የምታግዙን የተወሰነ ስራ ማስኬጃ አለ ብሎ ጠየቀን ትንሽ ድርጅት ነው 135 ሚሊዮን ከጽፈት ቤት ጠየቀን የዛ ድርጅት አመራሮች ህወሓት የኢትዮጵያ ንብረት ዘርፎ መቀሌ ያጠራቅሞታል የሚለውን አስተሳሰብ የሚጋሩ ናቸው ማለት ነው እነዚህን ይዘን ነው ፌደራል መንግስቱን እንጥላለን ብለ ያሰብነው አሁን ያብደት አሁንም አልተሻሻለም ባይዘው ሶማሊያ አካባቢ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ ፋኖ በዚህ አካባቢ ጋሸና አካባቢ ታያሉ ወዘተ ስለዚህ መንግስት መውደቂያ ደርሷል የሚለው ትልታኔ አሁንም አለ እኔ ከዛ ነፃ ነኝ አሁን መንግስትን በኃይል መጣል አለብን ብዬም አላስብም በዛ ጉዳይ በቂ ሰርተን የሚመለከተውን የማይመለከተውን ህዝብ አደጋ ላይ ጥለን ወጥተናል ስለዚህ ይሄን ህዝብ መንግስበት አጋጣሚ ነው የሚል እምነት አለ ያ ትልታኔ ነው ለምን አዲስ አበባን እያማተረ ሉክ እኔ እነግርሃለሁ መቀለን ከተቆጣጠርን በኋላ ከፊል ወሎን ከተቆጣጠርን በኋላ በተወሰነ ደረጃ ወደ ጎንደር ማቅጣጫ ብዙዎች ወታደሮች አይሄን ነገር ገታ እናርግና ምዕራብንም ነፃ ወጥተን ያለን አቅም ደግሞ ኤርትራን ለመጣል እንጠቀምበት በጣም ትልቅ የአዲስ አበባ ቅርብ ነው ተባለ እኛ መጨረሻ ስብሰባ አይሆን እንደዚህ ሚሊዮን ከቆረጥን ምናምን ብለን በምንልበት ሰዓት አይ ምንም ኃይሉ ተዛብቷል በቃ ታያቸው እና ሌላው ቀርቶ ልንገር ለድርድር የሚሆን ጸጋይ ነገር ይችላል ጸጋይ አራርሳ ሸኔዎች ጋር አንድ የጋራ ቻርተርን አዘጋጅ ብለን ሽግግር ማለት ነው እና ፕሬዝዳንት ኦሮሞን የሚል ሐሳብ እንዴት ሊሆን ይችላል ገብተን ሞተን እኮ ነው አዲስ አበባ በዛ አሁን ያሳዝነው መሰለ ለምንድን ነው መገምገም አይፈልግም አትሊስት የሚሊዮን ቆርጠን የድርድር ኮምቦልቻ ላይ ቆመን እንደራደር የሚለው ነበር ኃይለኛ ሐሳብ የሁላችንም እንዴት እንደ